السلام عليكم ورحمة وبركاته. ودي ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ሀገራችን እንደማለት ሰላም አድርግልን። ክርስቲያን ወገኖቼ ሰላም ይያታችሁ። ላይክ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ሰምተሽ እንዳልሰማሽ ሆነሽ እና ላይክ ሼር ብታደርጉኝ ስብራች ብታደርጉኝ ታበረታቱኝ። ምን ጎልባችሁ ነገር የለም። እንደው ፍታለይች ምን ሆና ነው እያልኩ እና እህታችን እንግዲህ ኢክራም ምናምን ሁሉ ሙስጣፋ አላህ ፈጣሪ ድረስላት ምን ነው የምፈልገው ህዝብ ይወድሽ እና አረፋ እንዴት ነበር? ያረፋ ጥሩ ነው። ወላሂ ንገሪ አሁን ወጥ ላይ ማለት ገንዘብ አጥሯን የተመለሰችው ዱዓ ታረግ ተለባችን ይደርሳልና ዱዓ አድርጉላት ለሁላችንም ነበረ እና በመጀመሪያው የሆነ ፋይል ምንድነው ፋይል ጎድሎሻል ብለው ነው የመለሱት። ሰው ምትረዳ ነበረ ጎድሏል ያሉትን ፋይል ይዤ ሲሄድ በረራ የለም አሉኝ ማለት ነው። ከዛ ተመለስኩኝ። በቃ ዱዓ አድርጉላት፣ በዱዓ አትርሷት። ሰውን ታውቀዋለህ ለምን አሰሪም ሲሉኝ እኔ ሳልሞክር ቀርቼ አይደለም ለዛም ብዙ ገንዘብ አውጥቻለሁ። ሰብር ነው ሁሉም ነገር በሰብር ተሆነ ተናገርኩ። ያን ይዞ ነው ሰው ገብቷል። ግን ዛሬ ጓደኛ ማንም የሚታመነው ጓደኛ ማንም የሚያምነው እንደዛ ብለው ሲሉኝ خلاص ተልብ ጓደኛ ማን ነው? የልብ ጓደኛ ሲያላችሁ ማን ናቸው? ያን ራሱ እንሰጥሻለን እያደረጋችላቸው የሚከዱ ወላሂ አሁን ላይ ላንቺ የማያዝን ማንም የለም ነግርሻለሁ። ብቻ አላህ ሲጨመርበት ነው። አላህ ደግሞ አፋሽን አላህ ይመልስል ሲጨመርበት ነው ጓደኛም ለመያዝ። አንቺ ነሽ እኛ አንቺ ላይ ያለ ችግሮችን አናቃቸው ምን እንደደረሽብህ ምን እንደሆንሽ ወይም ደግሞ ኢትዮጵያ ገብተሽ ለምን እንደቀረሽ አንቺ ነሽ የምታውቂው። አላህ አፋያውን ይስጥሽ። አግብተሻል ማለት ሰምታን አላህ ደግሞ ትዳርሽን ያማረ ያደም ሀዋ መጨረሻ ያማረ ያርግልሽ። የተጎዳ ሰው በዕድ ዑስር ይስራ ነው ሊያምርልሽ ይችላል። አላህ ያሳምርልሽ እንደ ጉዳትሽ እና ወንድሜ ዋና ለመሰለህ ንግግር አልችልም። ድሮም ታውቃለህ እንዲወጥቼ መሟገት ወይ እንዲሆኜ ነው ማለት አልችልበትም። ያኔ ጎዳኝ ብዬ አስባለሁ። አሁን ራሱ ወላሂ እንባ ይተናነቀኛል ማለት ነው። ያ ደግሞ ያስጠቃኛል፣ እኔ ጥፋተኛ ያደርገኛል። እኔ ብዙ ነገር ተደርጊያለሁ ወላሂ ነው የምልህ፣ አላወራሁም እንጂ ብዙ ነገር ተደርጊያለሁ። እዚህ ኢትዮጵያም ከመጣሁ በኋላ እዛ ነው የኔ ዱባይ ነው ችግሬ የጀመረው ማለት ነው። ግን ሲያልፍ አወራዋለሁ ብዬ ነው ሁሉንም እያለቀስኩ ቢሆን እናገራለሁ። አሁን አይደለም ሰዓቱ፣ አሁን አይደለም። ያልፋል እኮ የማያልፍ ነገር የለም። በዕድ ዑስር ይስራ ነው። አላህ ሱብሓነሁ ወተዓላ